السلام عليكم ورحمة الله وبركاته. حديث الصباح الذوق الإسلامي ቁጥር 26 مع الجار አሁንም ስለ ጎረቤት የሚመለከት ነው። الجار هو الملاصق لك أنت ቅርብ የሆነው ጎረቤትህ ማለት ነው። في بيتك والقريب من ذلك ለአንተ ቀረብ ያለ ማለት ነው። وقد وردت بعض الآثار አታሮች መጥተዋል بما يدل على أن الجار 40 دارا من كل جانب يعني አንተ ካለህበት ቤት ከያቅጣጫው ዙሪያውን እስከ 40 ቤቶች ድረስ የሚል አታሮች አሉ። ولا شك ያለ ጥርጥር أن الملاصق للبيت جار ከአንተ ቤት ጋር ቅርብ የሆነው ሙላሲቅ የሆነው ጎረቤት ይባላል። وأما ما وراء ذلك فإن صحت الأخبار بذلك عن النبي صلى الله عليه وسلم كالنبي عليه الصلاة والسلام يمتأك هنا فالحق ما جاءت به وإلا فإنه يرجع في ذلك إلى العرف ولا عرفنا من ملسه بعرف بلمد ጎረቤት ማለት እስከ የት ርቀት ድረስ ነው የሚለውን ወደ عرف ነው የምንወስደው። وما عده الناس جوارا ሰዎች ጉርብትና ብለው የቆጠሩት ወይም ያመኑበት فهو جار ጎረቤት ተብሎ ይጠራል። قال رسول الله صلى الله عليه وآله وسلم يا الله መልእክተኛ እንዲህ ብለዋል من كانت له أرض ለሱ መሬት ያለው ሰው አሉ መሬት ያለው ሰው فأراد ከዛም አሰበ بيعها ያን መሬቱን መሸጥ ከፈለገ فليعرضها ሐሳቡን ያቀርበው አሉ የመሸጡን ሐሳብ ሽያጭውን ያቀርብለት على جاره በጎረቤቱ ላይ ያቀርባት ጎረቤቱን ያማክረው ሊሸጠው ነው ቸግሮኛል ስለዚህ ምን ይመስልሃል አንተ መግዛት ትፈልጋለህ ብሎ ሐሳቡን ያካፍለው አሉ ሐዲስ ሶሒሁን ሶሒህ የሆነ ሐዲስ ነው رواه ابن ماجه የዘገቡት ሐዲስ ነው ስለዚህ ከሌላው ሰው ከውጭ በአድ መጥቶ ከሚገባ እሱ ባለመበት ነው ባለ ሐቅ ነው የሱን ሐቅ ማስቀደምና መጠበቁ ተገቢ ነው እንግዲህ ይህ ሐዲስ ፉቃሃዎች በፍቅህ ኪታባቸው ላይ ያመጡታል ባቡ ሹፍዓ የሚባል አለ ፍቅህ ላይ እዛ ላይ ያመጡታል አሽፍዓ ከጉርብትና ጋር የተያያዘ ነው አንድ ሰው ጎረቤት አለው እና መሬቱን ለመሸጥ ይፈልጋል እዛው አጠገብ ያለው መሬት ማለት ነው ምናልባት ይሄንኛው ሰው መግዛት ይፈልግ ሊሆን ይችላል እሱን ሳያማክር ሽጦ ይሄንኛው ሰው ደግሞ አዛም ሊሆን ይችላል ጎረቤት እጅግ በጣም ወሳኝ ነው ሌላ ሰው መጥቶ አዛ የሚያደርግ ሰው አንጥቶ እዛ አጠገቡ ሰው ሊቸገር ይችላል ስለዚህ ከዛ በፊት መጀመሪያ ያማክረው ጎረቤት እኮ ትልቅ ነገር ነው አንድ ለጉርብትናም ሲባል እኮ አንድ ነገር ይገዛል ሰለፎች እንደሚሉት አንድ ቦታ ሲሸጡ አቡ ሐኒፋ ይሁን አላስታውስም ወይም አብዱላህ ኢብኑ ሙባረክ ይመስሉኛል የሆነ ቦታቸውን እያስማሙ ይባላል ለመሸጥ ፈልገው እና ዋጋውን ከፍ አድርገው ጨመሩ ይባላል ከተለመደ ዋጋ በላይ እኮ ነው የጠሩት ሲባሉ አይ እኔ እኮ ቦታውን ብቻ አይደለም የምሸጠው ከጉርብትናው ጭምር ነው አሉ ይባላል እና እዛ የሳቸው ጎረቤት የሆነ ታዋቂ የሆነ ትልቅ ዓሊም ታቢዒ እሳቸውንም ጭምር ነው የምሸጥልህ አሉ ይባላል ጉርብትና من علامات السعاده ነው የመልካምነት የመታደል 40 من علامات السعاده صلى الله عليه وسلم አራት ነገሮች የመታደልና የጥሩ እድል ምልክቶች ናቸው ጥሩ ሚስት ጥሩ መጓጓዣ ሰፊ የሆነ ቦታ ቤት ያለው ሰው አራተኛው ወልጃሩ ሷሊህ ጥሩ የሆነ ጎረቤት ነው ስለዚህ ለሰውየው ለጎረቤት መጀመሪያ ሐሳቡን ታቀርብለታለህ ከዛ በኋላ አይ እኔ አልፈልግም ወይም አቅሙ የለኝም ካለ ከዛ በኋላ ትሸጣለህ ማለት ነው
وبناء على هذا فتجب مراعاة حقوق الجيران የጎረቤትን ሐቅ መጠበቅ ግድ ይሆንብናል فيجب الإحسان إليهم ለነሱ በጎ መዋል ግዴታ ይሆናል بقدر الإمكان አቅማችን የቻለውን ያክል ويحرم الاعتداء عليهم بأي عدوان በምንም አይነት መልክ ይሁን በእነሱ ላይ ድንበር መተላለፍና እነሱ መጉዳት ደግሞ የተወገዘ ተግባር ነው وفي الحديث عن النبي صلى الله عليه وسلم أنه قال من كان يؤمن بالله واليوم الآخر